እንዴት ናችሁ ቤተሰብ ደህና ናችሁ ሆይ? እዚህ ጋር አሁን እንግዲህ ዛሬ ደግሞ የምንሰራው ስልስ ነው የምንሰራው። ስልስ በአትክልት ነው ልሰራ ያሰብኩትና ይሄንን አብረን ነው የምንሰራው። ይሄው ሽንኩርት እዚህ ጋር አብስያለሁ እያበሰልኩ ነው። እነዚህን አንድ ላይ በማድረግ እንሰራለን ማለት ነው። እዚህ ጋር ያቀረብኳቸው እዚህ ጋር ቲማቲም አለኝ፣ እዚህ ጋር በርበሬ አለኝ፣ እዚህ ጋር ጎመን አለኝ። የተፈጨ ጎመን ነው ያለኝ። አሁንም ይሄንን ጎመን በዚህ መልክ ልሰራው አስቤያለሁ ማለት ነው። አንድ ላይ ነው የምንሰራው። እዚህ ጋር ካሮት አለኝ፣ ካሮት፣ ቲማቲም፣ በርበሬ፣ ጎመን እነዚህን አንድ ላይ በማድረግ ይሄንን ቆንጆ አድርገን ካቁላላን በኋላ ሽንኩርቱን ዘይቱ እንዳይበዛ አነስ አድርጋችሁ ሳያንስም ቆንጆ አድርጋችሁ ስልስ ነው የምንሰራው። ምክንያቱም ልክ እንቁላል ስልስ እንደምንሰራው የዚህንም የጎመን ስልስ ደግሞ ዛሬ አብረን እንሰራለን ማለት ነው። እንግዲህ አብረን ነው የምንሰራው። እሺ በደንብ ተመልከቱኝ። እነዚህን አንድ ላይ በማድረግ ቆንጆ ስልስ ይወጣዋል ማለት ነው። ይሄው ሽንኩርቴ በስሏል ትንሽ ስላበሰልኩት፣ ምክንያቱም ቶሎ እንዲደርስልን ማለት ነው። ሽንኩርቱ ትንሽ በሰል እስከሚል ስለሚያዘገየን እዛ አሁን በርበሬን ጨምራለሁ ማለት ነው። ይሄው ያዘጋጀሁት በርበሬ ጨምር አድርጉበት፣ ቆንጆ ያደርገዋል እንትኑን ማለት ነው። ስልሱ በጣም ቆንጆ ይሆናል። እኔ እንደዚህ ስልስ ደስ ይለኛል በርበሬ ጨመር ሳርግበት ማለት ነው። ሽሮ ሳንጨምር ይሄ ሽሮ የለኝም ዛሬ ምን እሰራለሁ ብለን እንዳናስብ በአትክልት መስራት እንችላለን። ይሄው በእንደዚህ አይነት ቁልጥልጥ አድርጋችሁ ሽንኩርታችሁን በርበሬና ሽንኩርቱን አንድ ላይ አያችሁት። እንደዚህ ይሄ ቆንጆ ሆኖ በርበሬው ይበቃዋል። አሁን ትንሽ እንትን እጨምራለሁ። ታውቃላችሁ ኮረሪማ እንደምወድ ቤተሰቦቼ፣ ኮረሪማ እጨምራለሁ እኔ ብዙ ቦታ ላይ በጣም ደስ ይለኛል ኮረሪማ ማለት ነው። እናንተም የፈለጋችሁትን ቅመም ጨምራችሁ መስራት ትችላላችሁ። ያ ቆንጆ ሆኖ ነው እንትን ያለው ይሄ ማለት ነው። ለዚህ በርበሬውን እሽት አብራችሁ ታረጉታላችሁ። ጋ ትንሽ የፈላ ውሃ አለኝ፣ ትንሽ ጠብ እያረኩበት ነው። ምክንያቱም እንትን ስለሆነ መጥበሻ ስለሆነ ቶሎ ስለሚግል እንደዚህ ጠብ የሞቀ ውሃ ጠብ አድርጉበት። እሺ እንደዚህ አድርጋችሁ ዋው እንደዚህ በዚህ መልኩ ትንሽ ጨው ልጨምርበት። ጨው ማብዛት የለባችሁም። ካነሳችሁ በውጭ ትንሽ አርጋችሁ መጠቀም፣ ሲበዛ ጥሩ አይደለም። እንትን ጨው ዝንጣብ እያደረጋችሁ እንደዚህ እሽት አርጉት። አሁን ይሄንን እንደዚህ እያቁላላሁ ምን እጨምራለሁ? ቲማቲሜን እጨምራለሁ ማለት ነው። የተፈጨ ቲማቲም ነው በደንብ የደቀቀ። ይሄ እንደዚህ ጨምርና አብሬ ያችሁት ይሄ እንደዚህ አድርጋችሁ ሰርታችሁ ስትመገቡ እንግዲህ ሽሮ የሌለው ማለት ነው ምንም አያስፈልግም። ሽሮ ኖራችሁም አልኖራችሁም፣ ምክንያቱም እንደዚህ ሰርታችሁ መመገብ ነው። ትንሽ እንተክተክና እንገናኛለን። ያችሁት እንዴት እየተተከተከ እንዳለ። ብዙ ጊዜ እኔ ከብረት ድስት መጥበሻ ይሻለኛልና ቶሎ ይደርስልኛል። ይሄው የተፈጨ ይሄም ካሮት ነው። እሱንም አንድ ላይ በማድረግ ነው እንደዚህ የምሰራው ማለት ነው። ይሄው እንደ ቲማቲሙ ማለት ነው። አንድ ላይ ቀይጠን ይሄንን አብረን እሽት አድርገን
አያችሁት እንዴት እንዳማረ። አሁን ምን እንጨምራለን መሰላችሁ? ጎመናችንን ማለት የተፈጨ ጎመናችንን ይሄንን እንጨምራለን ማለት ነው። ይሄ በደንብ የደቀቀ ነው። ስትፈልጉ አብስላችሁም፣ እኔ አብስዬ ነው ያደረኩት ማለት ነው። አብስዬ ፈጭቼው ነው። እናንተ በጥሬ መጠቀም ትችላላችሁ። ጥሬውን መፍጨት ደቀቅ አድርጋችሁ ከፈጫችሁት በኋላ እንደዚህ ያችሁት አብራችሁ እንደዚህ ልብስ አድርጋችሁት አብራችሁ በዚህ መልክ እንደዚህ ሆኗል። ቅቤ ልጨምርበት ነው። ይሄው ቅቤ ጨምራለሁ። ቆንጆ ያደርግልኛል። ቅቤ ወዳለሁ እኔ። አያችሁት? ይሄ ትክትክ እያለ ነው። ትንሽ ነው የቀረው። ቅቤያችን በደንብ ከተብላላ በኋላ እዛ አውጥተን የምንመገብ ነው የሚሆነው አብረን። እንዴት ቆንጆ እንደሆነ ተመልከቱ። ሽሮ የለ ምስር የለ፣ በቃ በአትክልት ብቻ ዝም ብላችሁ ቁርጥ አድርጋችሁ መስራት ይላችሁ። ያው ደረሰ። አያችሁት? እንግዲህ ስልሳችን ደረሰ። በእንደዛ አይነት መልክ ሰርቼዋለሁ ማለት ነው። ይሄ በጣም ቆንጆ ነው የሆነው። የሰርታችሁ በቤታችሁ ቅመሱ። አሁን እንጀራ ላይ አድርገን እንቀምሳለን ማለት ነው። አያችሁት እንዴት እንደሚያምር? ያው በጣም በጣም ቆንጆ ነው ሽታው ምን ይሄው ዝራ አድርጌ እንግዲህ ልንበላ ነው። እንቁላል ነው የሚመስለው ራሱ። ያችሁት? ይሄው እንግዲህ እንደዚህ እየሰራችሁ በቤታችሁ ተጠቀሙ። በጣም ቆንጆ ነው። ባለን ነገር እኔ ባለኝ ነገር ነው ሰርቼ የምበላው። እንግዲህ እናንተም ባላችሁ ነገር እየሰራችሁ በቤታችሁ ተጠቀሙ። ይሄ በጣም ቆንጆ ነው። ከአትክልት የተሰራ ስልስ ነው። በስማም በጣም ቆንጆ ነው። ሞክራችሁ ደግሞ ትነግሩኛላችሁ። እሺ ይሄንን ላጉርሳችሁ። አንዳንድ ጉርሻ እስቲ ላጉርሳችሁ ልጆቼ። በጣም ቆንጆ ነው። ሰብስክራይብ አድርጉኝ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ እሺ አብራችሁ ይሆኑ። ተባረኩ። አመሰግናለሁ። ባይ